ወዳጆች ሰሞኑን እየተወራ ያለውና እኔም ከሌሎች ሰዎች ጋር ሀሳብ የተለዋወጥኩበት በዚቹ በትንሽ የሶሻል ሚዲያ ማለት ነው ስለነ ማስረሻ ሰጤ በሰላማዊ መንገድ ከመንግስት ጋር ተደራድረው መግባት ነው። ሁላችሁም በሜንስትሪም ቴሌቪዥን ይሁን በሌሎች ሶሻል ሚዲያ እንዳያችሁት ህዝባዊ ኃይል፣ ህዝባዊ ግንባር፣ ፋኖ እያሉ በተለያየ የተቆራረጠ ስም ሲጠሩ የነበሩት እነ እስክንድር እነ ጀነራል ማናቸው ያሉበት እንዲሁ ደግሞ የጎጃም፣ የጎንደር፣ የወሎ የምናምን ፋኖ የሚል በርካታ የተደራጁ ጋንጎች አማራ ክልል ሲበጠብጡ እንደነበረ ታውቃላችሁ። ያ ብቻ ሳይሆን ኦሮሚያ ክልልም እንዲሁ ተመሳሳይ ችግሮች ነበሩ። ከሞላ ጎደል አሁን ኦሮሚያ ክልል የቀነሰ ቢሆንም ማለት ነው። እንግዲህ መንግስት ባደረገው ከፍተኛ ጥረት እነዚህ ሰዎች እየተቆራረጡም ቢሆን ወደ ሰላማዊ መንገድ እየተመለሱ ይገኛሉ። በተለይ የመቶ አለቃ ማስረሻ ሰጤ ይህንን ፋኖ የሚል ወይም ህዝባዊ ግንባር ህዝባዊ ኃይል የሚለውን ቡድን ጥሎ ከሌሎች ጓዶቹ ጋር ወደ ሰላማዊ መንገድ መመለስ ለኢትዮጵያ ትልቅ ብሌሲንግ ወይም ትልቅ ነገር ነው። በጣም ትልቅ ነገር ነው። ከመገዳደል አንዱ ላይ ተኩሶ ንብረትም የሰው ህይወትም ከማጥፋት ወደ ሰላማዊ መንገድ መመለስን የሚያክል አንዳችም ሌላ ነገር የለም። ቢኮዝ የሰው ህይወት ክቡር ነው። ሀገርም ትወድማለች። ብዙ ችግሮች ይፈጠራሉ። የደህንነታችንን ምንጭ ግጭታችን ስለመሆኑ ብዙዎች ምሁራን ይናገራሉ እና ከግጭት ውስጥ መውጣት በጣም ደስ የሚያሰኝ ነው። ነገር ግን እንዴት ነው ይሄ ግጭት ለዘላለም ወይም ለወደፊቱ የሚቆመው ብለን ስናስብ ግጭቱ አንደኛ ጠንካራ የሆነ የጸጥታ ተቋም በመገንባት ነው። እንደ መከላከያ ያለውን የበለጠ ማጠናከር ነው። አሁንም ለነ ማስረሻ ሰጤ የሚሆን ለሌሎቹ ወደ ሰላማዊ መንገድ መመለስ መከላከያ ትልቅ አስተዋጽኦ እንዳለው ከማንም የተሰወረ አይደለም፣ እሙን ነው። መከላከያ ባይኖር ዛሬ አገሪቷም አሁን ባለችው ደረጃ ላትኖር ትችላለች። ምክንያቱም ሁሉም አገሩን በጥብጦ ከፋፍሎ ችግር ላይ ጥሎ ዘር ለዘር ወይም ጎሳ ለጎሳ እምነት ለእምነት አባልቶ ኢትዮጵያን ለመከፋፈል የሚጥር ነው። እነዚህን ስፖንሰር ሲያደርግ የነበረው ታጣቂዎቹም ማለት ነው። ስለዚህ መከላከያ እዚህ ላይ ትልቅ ምስጋና ትልቅ ቦታ ያለው ተቋም ነውና እኔ ሁሌም አመሰግነዋለሁ። እንግዲህ ከመከላከያ ጥረትና ከኢትዮጵያ መንግስት ጥረት ጎን ለጎን ዋናው ወጣቱን እያባበሉ ወደ ጫካ እንዳይወስዱ የሚያደርገው የኢኮኖሚ መሻሻል ነው። ዛሬ እነ ማስረሻ ሰጤ የሚሆኑ ኦሮሚያ ክልል ያሉት ታጣቂዎች ገቡ ማለት ሌላ ታጣቂ ነገ አይነሳም ማለት አይደለም። በፍጹም አይነሳም ማለት አይደለም። እንዳይነሳ የሚያደርገው ሰው ቤተሰብ ሲመሰርት፣ ህይወቱ ጥሩ ሲሆን፣ ከግጭት እንዲርቅ ትምህርት ሲሰጥ ነው። በተለይ ኢኮኖሚ በጣም ወሳኝ ነው ወዳጆች። ኢኮኖሚ በሌለበት ማንንም እያታለለ እየገፋ ተስፋ እያስቆረጠ ወደ ጫካም ወደ ብጥብጥም ወደ ግጭትም ሊወስደው ይችላል። የኢትዮጵያ መንግስት እየተሻሻልን ነው እያደግን ነው ከሚል ተደጋጋሚ ፕሮፓጋንዳ ወጥቶ እድገቱን እየተሰራ ያለውን እናያለን። ልክ ነው። የሚደረገውንም ጥረት በደንብ እናያለን። ግን ብልጽግና ፓርቲ ከዚህ ውስጥ ወጥቶ ምናልባትም ከዚህ ምርጫ በኋላ የሚመጣው መንግስት ከዚህኛው በተደጋጋሚ አዎ በቃ አድገናል እያደግን ነው ምናምን ከሚለው ወጥቶ መሰረታዊ የሆኑ የእድገት መንገዶችን ተከትሎ የሰውን ህይወት የሚያሻሽል በተለይ ሰው ዳቦ በልቶ እንዲያድር የሚያደርጉ ስራዎችን አጠናክሮ መቀጠል እየተሰሩ አይደሉም እያልኩ አይደለም። ነገር ግን ተጨባጭ ሰው ኪስ የሚገባ ኑሮ የሚያሻሽል ህዝቡ ለነጋዴ ተሰጥቷል። በቃ ይሄ መሰጣት ታውቃላችሁ። አደባባይ ላይ ተሰጥቶ ነጋዴ እጅ ወድቋል። ስለዚህ ህዝቡን ከነጋዴ እጅ ማላቀቅ፣ ይሄ በየቀኑ ዋጋ ከሚጨምር ነጋዴ ህዝቡን ከዚህ ከነጋዴ እጅ ማላቀቅ። አለበለዚያ ዛሬ አባብለንም አስፈራርተንም ወይም ተግባብተንም የሰላም መንገድ ጥሩ ነው ብለን ሁላችንም ጮኸን ወደ ሰላም እየተመለሱ አገርም ሰላም እየሆነች እንደሆነ እያየው ነው። ራሱ ይሄ ሰላም እድገትን እንደሚያመጣ እርግጠኛ ነኝ። ነገር ግን የመንግስት የሥራ ኃላፊዎች የበለጠ ጣሩ፣ ጠቅላይ ሚኒስትሩንም አግዙ፣ እርዱ። የመንግስት ሲባል ከቀበሌ ነው የሚጀምረው። ህዝቡን አታማሩ።
ሰው በተለያየ ጉዳይ ቀበሌ፣ ወረዳ፣ ዞን ሄዶ ፍርድ ቤት ሄዶ ሌላ ቦታ ሄዶ ከተማረረ ለነዚህ ጦርነት ለሚያካሂዱ ወይም ጦርነት ሁሌም እንዲኖር ለሚፈልጉ ጥሩ ግብዓት ነውና ከዚህ ውስጥ እንድንወጣ ሁላችንም የእምነት አባቶችም አባገዳዎችም ሌሎች ሰዎችም ምሁራንም ሰርተው በተለይ ኢኮኖሚው ላይ በጣም መሰራት አለበት። በጣም እኔ የምበላው የምጠጣው ከሌለኝ እቤት ቁጭ ብዬ ሞት ነው፣ ጫካ ሄጄ ሞት ስለሆነ እድሌን ልሞክር ብዬ ጫካ ልገባ እችላለሁ። ከተረፍኩ ተረፍኩ፣ ከሞትኩም ሞትኩ ብዬ። ስለዚህ ወጣቱ ተምሮ ሳይማርም ድሮፕ አድርጎ ከተለያየ ትምህርት ደረጃ ቁጭ ያለ ወጣት ወደ ስራ እንዲገባ ከቀበሌ ጀምሮ ጣሩ። ሁሉ ነገር ጠቅላይ ሚኒስትሩ ላይ ተጥሎም አይቻልም። ሁሉ ነገር የክልል አስተዳዳሪዎች ላይ ተጥሎም አይቻልም። እስከ ታች ድረስ ነው ስራው መሰራት ያለበት። እኔ በጣም ደስ ብሎኝ ነው የዚህ የነ መቶ አለቃ ማስረሻ ሰጤ መግባት። ነገር ግን ይሄ ነገር ሁሉም ላይ እውን እንዲሆን እና ሀገራችን በዘላቂነት ሰላም እንድትሆን ስራዎች ግን መሰራት አለባቸው። ዝም ብለን ነከሌ ገቡ ብለን እልል ብቻ ሳይሆን ቀጥሎስ ሌላ ታጣቂ እንደማይነሳ ምን ጋራንቲ አለን ብሎ ማሰላሰል ማሰብና ለዛ በጣም ፈንዳመንታል የሆነ ስራ መስራት አስፈላጊ ነው። እችን ለማለት ያክል ነው። ሼር ኮፒ ሊንክ አድርጋችሁ ፎሎ አድርጋችሁ ለሚመለከተው አድርሱ። ገለቶማ ይቀነልኝ።